ሰላም ሰላም እንዴት ናችሁ? በ12ኛ ሳምንት እንግሊዝ ፕሪሚየር ሊግ ትናንትና ተከናውኗል ማለት ነው። ከኢንተርናሽናል ጨዋታ በኋላ ነበረ ሁሉም የአውሮፓ ሊጎች ተመልሶ ትናንትና ጨዋታቸውን አርግቷል ማለት ነው። ትናንትና ቀን ምሳ ሰዓት ላይ ቼልሲ ከሜዳ ውጪ ተጉዞ በበርንሌ ሜዳ ተጫውቶ 2-0 በሆነ መልኩ አሸንፎ ነጥቡን ወደ 23 አድርሶ ሁለተኛ ደረጃ ላይ ተቀምጧል ማለት ነው። ነጥቡንም ከመሪው አርሰናል በ3 ነጥብ ያጠበበበት ቀን ነበረ ማለት ነው። ለቼልሲ ደጋፊዎች ትናንትና ምርጥ ቀን ነበር ማለት ይቻላል። ምሳ ሰዓት ላይ ነው የተደረገው ይሄ ጨዋታ ከኢንተርናሽናል ብሬክ በኋላ ማለት ነው። ሁለቱን ጎሎች ኢንዞ ፈርናንዴዝ እና ፔድሮ ኔቶ ናቸው ጎሉን ያስቆጠሩት ማለት ነው። ትናንትና በጨዋታ ቼልሲ ጥሩ ነበረ ማለት አይቻልም። ካይሴዶን ቤንች አርግቶ ነው የገባ ቼልሲ ማለት ነው። በመከላከል ጥሩ ነበር እንጂ በርንሌዎች በጣም እያጠቁ ኳስ ፖስ ሲያረጉ ብዙ ሙከራዎች ሲያረጉ ነበረ ማለት ነው። ሆኖም ግን በቶታል ጨዋታ ማለት ነው ቼልሲ ሙሉ 90 ደቂቃ ካየን ደግሞ ብልጫ አለው ማለት ነው። በኳስ ቁጥጥር 56% ኳሱን ተቆጣጥሮ ተጫውቷል ማለት ነው። የኢንዞ ማሬስካ ቡድን ቶታል ሹትስ የሚባለው ወይ ደግሞ አጠቃላይ ሙከራ ያደረገው ቼልሲ በትናንትና ጨዋታ 15 ጊዜ ሙከራ አርግቷል ማለት ነው። ከዚህ ከ15 ጊዜ ሙከራ 5 ጊዜ ኢላማውን የጠበቀ ጎል ሙከራ አርግቷል ማለት ነው። የስታንፎርድ ብሪጅ ክለብ ቼልሲ ከነኚህ 5 ጊዜ ኢላማ የጠበቀችው ኳስ ውስጥ ሁለት ኳሱን ወደ ጎል ቀይሮ 2-0 በሆነ መልኩ አሸንፎ ወጥቷል ማለት ነው። መጀመሪያ ጎል በ37ኛ ደቂቃ ናት የተቆጠረችው በፖርቹጋላዊ ፔድሮ ኔቶ ማለት ነው። እረፍት ላይ ነበረ ማለት ይቻላል። ምክንያቱም ባለፈው ለኢንተርናሽናል ጨዋታ አልተጠራም ማለት ነው። የፖርቹጋላዊ ተጫዋች ጉዳት ላይ ስለነበረ ትናንትና ሙሉ ፊት ሆኖ ነው ለቼልሲ ቋሚ ተሰላፊ ሆኖ በ37ኛ ደቂቃ ላይ ቀዳሚ የሚሆንበት ጎል አስቆጥሮ ጥሩ ሬቲንግ አሳይቶ ወጥቷል ማለት ነው። ከዛ በኋላ ነው ቼልሲዎች በ88ኛ ደቂቃ በኢንዞ ፈርናንዴዝ አማካኝነት ጎሉን አስቆጥሮ 2-0 እንዲሆን ያረጋት ማለት ነው። ነጥቡንም ቅድም እንደነገርኳችሁ 23 አድርሶ ዛሬ አርሰናል ከቶትናም እስከሚያረግ ጨዋታውን ማለት ነው ሁለተኛ ደረጃ ላይ ተቀምጧል ማለት ነው የቼልሲ ቡድን ማለት ነው። ሌሎች ጨዋታዎችም ተከናውኖ ነበረ 12 ሰዓት ላይ ማለት ነው። ቦርንማውዝ ከዌስትሃም ጋር 2-2 የወጣ ውጤት አስመዝግቧል ማለት ነው። ይህን ጨዋታ ቦርንማውዝ በዌስትሃም 2-0 ሲመራ ቆይቶ ኋላ ላይ ጎሎቹን አስቆጥሮ 2-2 ወጥቷል ማለት ነው። የኑኖ ስፒሪቶ ሳንቶ ዌስትሃም ክለቡን እያዋቀሩ እየቀየሩት ነው የሚገኙት ማለት ነው። ጥሩ ውጤትም እያስመዘገቡ ይገኛሉ። ትናንትና 2-0 ማምራት እድል ቢኖራቸውም ውጤት ሳያስጠብቁ ወጥቶ 2 ነጥብ ጥሎ ወጥቷል ማለት ነው የኑኖ ስፒሪቶ ሳንቶስ ቡድን ማለት ነው። ሌላ ጨዋታ ብራይተን 2-1 ብሬንትፎርድን አሸንፈዋል ማለት ነው። ከዚህ በፊት ብሬንትፎርድ ሊቨርፑል እንዳሸነፈ እናውቃለን። ለትልልቆች ክለብም ደግሞ ፈታኝ እንደሆነ እናውቃለን። ሆኖም ግን ትናንትና ከሜዳ ውጪ ተጉዞ በብራይተን 1-0 ተሸንፈዋል ማለት ነው። ሌላው ጨዋታ ፉላም ከሰንደርላንድ ጋር ያደረገው ጨዋታ ነው። ፉላም በሜዳው 1-0
በሆነ መልኩ አሸንፏል ማለት ነው ሰንደርላንድን። ባለፈው ሳምንት ሁላችሁም እንደምናስታውሰው ሰንደርላንድ አርሰናልን ገጥሞ 2-2 በወጣበት እጅግ ብቃት ያሳየበት ሳምንት ነበረ ሰንደርላንድ ማለት ነው። በ11ኛ ሳምንት በጣም የማይደፈረውን ክለብ አርሰናል ላይ ትልልቆቹ ቡድኖች ጎል ማስቆጠር የሚከብዳቸውን ቲም አርሰናል ላይ 2 ጎል አስቆጥሮ አርሰናልን ነጥብ ያስጣሉት ሰንደርላንዶች ትናንት ግን በፉላም ተሸንፎ ወጥቷል ማለት ነው። ሌላኛው ጨዋታ 12 ሰዓት ላይ የተደረገው ጨዋታ ደግሞ ወልቭስ በሜዳው በክሪስታል ፓላስ 2-2 በሆነ መልኩ ተሸንፏል ማለት ነው። ወልቭስ ዘንድሮ ጨዋታዎቹን ማሸነፍ አልቻለም። ማሸነፍ ብቻ ሳይሆን ነጥብ መጋራቱ እንኳን በጣም እየተቸገረ ይገኛል። ወራጅ ቀጠና ውስጥ ነው የሚገኘው ወልቭስ ማለት ነው። ዘንድሮ የአለመውረዱ ነገር በጣም አጠያያቂ ነው። አሁን እያሳየ ባለው ብቃት መውረዱ አይቀር ይመስለኛል የወልቭስ ቡድን ማለት ነው። ክሪስታል ፓላስ ደግሞ ውጤቱን ወደ 18 አድርሶ ከና ሊቨርፑል በጎል ብቻ በልጦ በደረጃም ተሻሽሎ የተቀመጠበት ምሽት ነበር ማለት ነው። ማታ ላይ የተደረገው ደግሞ የትናንትና ትልቁ ጨዋታ ሲባል ሲወራለት የነበረው ኒውካስል ዩናይትድ ማንቸስተር ሲቲን አስተናግዶ 2-1 በማሸነፍ ማንቸስተር ሲቲ ከአርሰናል ጋር ያለውን ነጥብ እንዳጠብ አርግቶታል ማለት ነው። የኤዲያው ኒውካስል ማለት ነው። ጨዋታውን እንደተመለከታችሁት በጣም እጅግ ማራኪ ፉክክር ይታይ ነበረ። በሁለቱም በኩል ሙከራዎች አሉ። ጎሎች መሞከር ኦን ታርጌት በጣም ያለቀለት ኳሶች ሲሞከሩ ነበረ በሁለቱም በኩል ማለት ነው። ይሄ ደግሞ ለገለልተኛ ተመልካች እጅግ አዝናኝ ጨዋታ እንደሆነ እገምታለሁ። ሆኖም ግን ማንቸስተር ሲቲ ከሜዳ ውጭ ተጉዞ 2-1 በሆነ መልኩ ተሸንፏል ማለት ነው። ማንቸስተር ሲቲ አሰላለፊን ይዞ የገባ 1-4-1-4-1 ነው የተጠቀመው ማለት ነው። በረኛ ላይ እንደተለመደው ዶናሩማ ነበረ። ተከላካይ ላይ ደግሞ ጋቫርዲዮል፣ ዲያዝ፣ ማቲያስ ኑኔዝ እና ኒኮ ኦራሊ ነበረ ማለት ነው። መሀል ላይ ደግሞ ብቸኝነት ኒኮ ጎንዛለስን ነበረ የተጠቀመው። ፊት ለፊት ላይ 10 ቁጥር ሚና ላይ የሚጫወቱት ደግሞ 4 ዶኩ፣ በርናንዶ ሲልቫ እና ሪያን ሸርኪ፣ ፊል ፎደን ነበሩ ማለት ነው። ከነሱ በፊት ደግሞ እርሊንግ ብሮት ሃላንድ ነበረ ማለት ነው። በተቃራኒው ደግሞ የኤዲያው ኒውካስል ዩናይትድ ደግሞ 4-3-3 ነው የተጠቀሙት ማለት ነው። የኤዲያው ታክቲክ በልጦ ነው ያመሹት ማለት ነው። ያው ያሸነፈ ቲም ስለሚታይ ማለት ነው። በቶታል ጨዋታ ካየን ማንቸስተር ሲቲ 67 በመቶ ኳስ ተቆጣጥሮ ተጫዋቷል ማለት ነው። ኒውካስትል ደግሞ 33 በመቶ ነው ኳሱን የያዘው። ይሄ ደግሞ ኤክስፔክቲድ ጎል የምንወስደው ደግሞ ማንቸስተር ሲቲ 2.4 ነው ያስመዘገበው። ኒውካስል ደግሞ 2.24 ነበረ። ወደ ጎል ያረጉት ሙከራ ወይ ደግሞ ቶታል ሹት ማለት ነው። ኒውካስል 9 ብቻ ነው ወደ ጎል ሙከራ ያረገው። ማንቸስተር ሲቲ ደግሞ 17 ጊዜ ነው ሙከራውን ያረገ ማለት ነው። ኢላማውን የጠበቀችው ኳስ ማንቸስተር ሲቲ 4 ጊዜ፣ ኒውካስል ደግሞ 5 ጊዜ ማለት ነው ኢላማውን የጠበቀ። ከዛ ውስጥ 2ቱን ጎል ወደ ጎል ቀይሮታል። ማንቸስተር ሲቲ ደግሞ ከ4ቱ አንዱን ነበረ ማለት ነው። 2ቱን ጎል ያስቆጠረው ደግሞ ሃቪ ባርነስ ነው። የእንግሊዛዊ ኮከቡ ነው ያመሸበት ጨዋታ ነበረ ማለት ነው። ሃቪ ባርነስ በ63ኛ እና 70 ደቂቃ ላይ ነበረ ጎሏን ያስቆጠረው። ቀሪያውን ጎል ደግሞ ሩቤን ዲያዝ ነበረ ጎሏን ያስቆጠረው ማለት ነው። በ68ኛ ደቂቃ ላይ ነበረ ከ63 ደቂቃ እስከ 70 ደቂቃ ውስጥ
3 ጎል የተቆጠረበት ምሽት ነበረ ማለት ነው። እንደኔ ጨዋታውን ካየሁት ዶናሩማ እጅግ በሚገርም ብቃት ላይ ነበረ። ትናንትና በጣም ያለቀለት ኳስ ሲያድን ነበረ ማለት ነው። የጀርመናዊን ወልቲ ማዲ ኳስ 2 ጊዜ ያለቀለትን ኳስ መልሷል እና ብሩኖ ጉማሬሽ፣ ሻቪ ቫርነስ ሌላ ኳሶቹን ሲሞክሩ ነበረ፣ ግን ያለቀላቸውን ኳስ ሲመልስ ነበረ እንጂ ከዚህ የበለጠ እድል ጎሎቹ ሰፊ የሚሆኑበት እድል ነበረ ማለት ነው። ዶናሩማ ባይሆን ኑሮ ትናንትና ማለት ነው። በማንቸስተር ሲቲ በኩል ደግሞ ኤርሊንግ ሃላንድ ትናንትና ፊት አልነበረም። መጀመሪያ ልክ ጨዋታው እንደተጀመረ ምርጥ አጋጣሚ ከጀርሚ ዶኩ አግኝቶ ጎሏን ሳይጠቀምባት ቀርቷል ማለት ነው። ሌላኛው ፊል ፎደን በጣም ያለቀላትን ኳስ ስቷል ማለት ነው። ከዛ በተረፈ ግን በጨዋታው ለገለልተኛ ቡድን ማለት ነው በጣም እጅግ ማራኪ ጨዋታ ነበረ ማለት ነው። እኔ እንደ ችግር ያየሁት የዳኛው ፊል ፎደን ላይ የተሰራችው ጥፋት ፔናልቲ ናት ብዬ ገምቻለሁ። እናንተ ደግሞ አስተያየታችሁን ቦክስ ውስጥ ገብታችሁ አስቀምጡ። በበኩሌ እኔ ፊል ፎደን ቀድሞ ኳሷን ቢመታት ፋውል ተሰርቶበታል ማለት ነው፣ ግን ዳኛው አልፎታል ማለት ነው። ሌላኛውም በእጅ ተነክቶ ነበረ ፔናልቲ ቦክስ ውስጥ፣ ይህን ጨዋታም ዳኛ አልፎት ነበረ ማለት ነው። እንደ ቶታል ጨዋታው በጣም እጅግ የሚገርም የሚያዝናና ጨዋታ ነበረ። በጎል የታጀበ ጨዋታ ነበረ። የጨዋታ ኮከብም ደግሞ የተመረጠው ሃቪ ቫርነስ ነው። ይሄ ልጅ ቀድሞ የሌስተር ተጫዋች እንደነበረ ሁላችን እናስታውሳለን። ሌስተር ወራጅ ቀጠና ውስጥ ሲወርድ ኒውካስትሎች ይህን ተጫዋች በዝውውር መስኮት አምና ያመጡት ማለት ነው እና መዲሰን ወደ ቶትናም ሲሄዱ አብሮ ሲጫወት ነበር ማለት ነው። ሃቪ ቫርነስ እጅግ በጣም ግሩም እንቅስቃሴ ሲያደርግ ነበረ። ከጎሉም ውጪ በጣም ያለቀላትን ኳስ አግኝቶ ሳይጠቀምበት ቀርቶ ነበር ማለት ነው፣ ይሄ እንግሊዛዊ ተጫዋች ማለት ነው። ሆኖም ግን ትናንትና 2-1 በሆነ መልኩ አሸንፎ ከአርሰናል በ4 ነጥብ ዝቅ ብሎ 3ኛ ላይ ደረጃ ላይ ተቀምጠዋል ማለት ነው። ዛሬ አርሰናል የሚያሸንፍ ከሆነ ከማንቸስተር ሲቲ በ7 ነጥብ የሚርቅበት እድል ይኖራል ማለት ነው። ሌላኛው ጨዋታ ደግሞ በአንፊልድ ሮድ የተደረገው ጨዋታ ነበረ። አንፊልድ ላይ ሊቨርፑል ኖቲንጋም ፎረስትን አስተናግዶ 3-0 በሆነ መልኩ ተሸንፎ ወጥቷል ማለት ነው። የአርኒ ስሎት ቡድን በጣም ይህን ጨዋታ ላልተመለከተ ሰዎች እጅግ የሚያስደነግጥ ውጤት መሆኑን ተገንዝበናል። ሊቨርፑል ብዙ ብልጫ ተበልጦ ነው ይህን ጨዋታ የተሸነፈው። ኳሱን ተቆጣጥሮ ተጫውቷል። ከእረፍት በፊትም ሊቨርፑል ማለት ነው 74 ጊዜ በ74 በ26 ነው 74 ፖዚሽን ብልጫ አለው ማለት ነው የአርኒ ስሎት ቡድን ማለት ነው። 21 ጊዜ ሙከራ አርግቷል ማለት ነው። ወደ ጎል የተሞከረችው ኳሶች 21 ጊዜ ሙከራ አርግቷል እና ብሬንትፎርድ ደግሞ 15 ጊዜ ሙከራውን አርግቷል ማለት ነው። ከዚህ 21 ጊዜ ከሞከራቸው ሙከራዎች ሊቨርፑል ኢላማውን የጠበቀችው ኳስ ግን 4 ጊዜ ብቻ ነው ወደ ጎል የሞከረው። ይሄ ማለት አሌክሳንደር ኢዛቅን፣ መሐመድ ሳላን፣ ጋክፑ፣ ማካሊስተር እና ሶቦስላይን የያዘ ሊቨርፑል በክረምት ዝውውርም ደግሞ በጣም ጥራት ያላቸው ተጫዋቾችን ያመጣ ሊቨርፑል በሜዳው ያውም በደጋፊ ፊት ያውም ደግሞ ኖቲንጋም ፎረስት የመሰለ ክለብ ላይ 4 ጎል ኢላማውን የጠበቀችው መሞከር በጣም እጅግ በጣም አንገት የሚያስደፋ ይመስለኛል በበኩል ማለት ነው። ግን እነሱ ደግሞ ብሬንትፎርዶች 7 ጊዜ ኢላማውን የጠበቀ
ኳስ ሞክሯል ማለት ነው። ከ7 ጊዜ 3ቱ ወደ ጎል ቀይሯል ማለት ነው። ኖቲንጋም ፎረስቶቹ በሳንዳይች አዲስ ገና እያሰለጠኑ ይገኛሉ ማለት ነው። ሊቨርፑል በቶታል ዊሊያምስ የሚባል ተጫዋች ነው በብሬንትፎርድ ማን ኦፍ ዘ ማች ያስመዘገበ ማለት ነው። ሊቨርፑል ደግሞ አሰላለፍ አሊሰን ቤከር ተጎድቶ ነበረ። ትናንትና ወደ ቋሚ ተሰላፊ ገብቶ ተጫውቷል። ሆኖም ግን ጥሩ ምሽት አልነበረም ለአሊሰን ቤከር። የሱ ጥፋቶች ነው ብዬ ማልገምትም። እኔ የተከላካይ ድክመት፣ ክፍተት፣ ስህተቶች እንዲሁም ደግሞ የመሃል ተጫዋቾች መከላከል ብቃት የማነስ ነው ብዬ ነው የሚገምተው እንጂ ትናንትና የአሊሰን ቤከር ጥፋት የታየብኝ አላየሁት። በተለይ 3ኛ ጎል ስትቆጠር ያቺ ኳስ መልሷት ነበረ። ቶሎ ተከላካይ ግን እሱ የመለሳትን ማጽዳት አልቻለም። እዛ ነው ጊብስ ዋይት ያችን ኳስ አግኝቷት 3ኛን ጎል ያስቆጠረ ማለት ነው። ሊቨርፑል 4-3-3 ሆኖ ነው እየገባ ማለት ነው። ቅድም እንደነገርኳቸው አሊሰን ከጉዳት ተመልሶ ነው የተጫወተው። ቀጥሎ ተከላካይ ላይ ሶቦዝላይ፣ ኮናቴ፣ ቫንዳይክ እና ኬርኬዝ ናቸው ማለት ነው። ሶቦዝላይ ትናንትና ወደ ቀኝ ግራ ላይ ተሰልፈው ተጫውተዋል ማለት ነው። በብራድሊ በመጎዳቱ ማለት ነው። መሀል ላይ 3 ተጫዋቾቹን ጆንስ፣ ግራቨንበርግ እና ማካልስተርን አጣምሮ አጫውቷል። ግን ይሄን የበለጠ እንቅስቃሴ ሲያደርጉ አልታየም ማለት ነው። 3ቱ ፊት ለፊት ላይ ደግሞ ሳላ፣ ኢዛክና ጋክቡ ነበረ ፊት ለፊት ተሰልፈው የተጫወቱት። ሆኖም ግን የሳንዳይች ቡድን ኖቲንጋም ፎረስትን ማንበረከክ አልቻሉም ማለት ነው። የአርኔ ስሎት ቡድን ሊቨርፑል ማለት ነው። እነሱ ደግሞ 4-2-3-1 ነው የገቡት። አሰላለፍ ከሊቨርፑል የተሻለ ነው። መሀል ላይ 2 ነው የተጠቀሙት ማለት ነው። ይህን ጨዋታ እኔ በግሌ ሊቨርፑል በቀላሉ የሚያሸንፍ ይመስለኝ ነበረ። ግን ሆኖም ሆኖ ሊቨርፑል ትናንትና ተሸንፎ ወጥቷል ማለት ነው። አሁን 18 ነጥብ ነው የያዘው የአርኔ ስሎት ቡድን። ባለፈው ሳምንትም ከማንቸስተር ሲቲ ጋር ሲጫወት 3-0 በሆነ መልኩ ነው የተሸነፈው። ጎል ሳያስቆጥር ወጥቷል ከሜዳ ውጭ ተጉዞ ማለት ነው። ትናንትናም ከብሬንትፎርድ ጋር ሲያረግ ቅድም እንደነገርኳቸው በጣም ውድ ዋጋ የወጣባቸው ጥራት ያላቸው ተጫዋቾችን ይዞ ጎል ሳያስቆጥር 3 ጎል አስተናግዶ ወጥቷል ማለት ነው። ከአርሰናል እስከሚጫወት ማለት ነው በ7 ነጥብ ርቆ ይገኛል ማለት ነው። በ8 ነጥብ ርቆ ይገኛል ማለት ነው። ዛሬ አርሰናል የሚያሸንፍ ከሆነ አርሰናል በ11 ነጥብ ከሊቨርፑል ርቆ ይገኛል ማለት ነው። ሌላ ጨዋታ ዛሬ አርሰናል ከቶትናም ጋር የሚያደርገው ጨዋታ እጅግ ይጠበቃል። ሁላችሁም ይሄን ጨዋታ ገምቱ፣ አስተያየታችሁን አስቀምጡ። ሰሜን ለንደን ደርቢ ነው። አርሰናል ከቶትናም የሚያደርገውን ጨዋታ ማለት ነው። ይህን ጨዋታ አርሰናል የሚያሸንፍ ከሆነ ነጥቡን 28 አድርሶ ከቼልሲ ጋር ያለውን ነጥብ ወደ 5 የሚያርቅበት እድል ይኖራል ማለት ነው። በእርግጥ 29 አድርሶ ወደ 6 የሚያርቅበት እድል ይኖራል ማለት ነው። ከተሸነፈ ደግሞ ሌሎቹ ቀጣይ ጨዋታዎቹ ከባድ መሆኑ ተገንዝቦ አርሰናል የዛሬን ጨዋታ ማሸነፍ ግድ ይላል ማለት ነው። የእሱ ተቀናቃኞች ሊቨርፑል እና ማንቸስተር ሲቲ መሸነፋቸውን ተከትሎ አርሰናል እንደዚህ አይነት እድልን እየተጠቀመ ከሄደ ዋንጫ የማሸነፉ ነገር በጣም አሳማኝ መሆኑን እንነግራችኋለን። ነገ ደግሞ ውጤቶቹን አይተን የምንመጣ ይሆናል ማለት ነው። እስከዛ ደህና ቆዩ ይላችኋለሁ።